በዛሬ ቪዲዮአችን ሬጂስተር ስላደረጋችሁ ብቻ በሽልማት የሚያንበሸብሻችሁን አንድ ኤክስቼንጅ አስተዋውቃችኋለሁኝ። ይህ ኤክስቼንጅ እንግዲህ ለአዲስ ተመዝጋቢዎች ሬጂስተር ስላደረጋችሁ ብቻ ከ10 USDT ጀምሮ እስከ 500 USDT እና ከዛም በላይ ድረስ ማግኘት የምትችሉበት ፕላትፎርም ወይም ደግሞ ኤክስቼንጅ ነው ማለት ነው። ይህ ኤክስቼንጅ ልክ እንደነ ባይናንስ እንደነ ባይቢት እና እንደ ኩኮይን የክሪፕቶ ኤክስቼንጅ ነው። ስለዚህ ኤክስቼንጅ እንዴት አድርጋችሁ ሬጂስተር አድርጋችሁ እነዚህ ጊቫዌይ ላይ መሳተፍ እንደምትችሉ እንዲሁም ደግሞ እንዴት አድርጋችሁ ፊውቸር ትሬድ እንደምታደርጉበት በዛሬ ቪዲዮአችን ማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። አሁን ወደ ቪዲዮ እናልፋለን። ሊንኩን ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ። እሱ እንደነካችሁት በዚህ መልኩ ይመጣላችኋል ማለት ነው። እዚህ ጋር ኢሜል አድሬሳችሁን ታስገባላችሁ። በመቀጠልም እዚህ ጋር ሪፈራል ኮድ የሚለውን እዚህ ስክሪኑ ላይ የምትመለከቱትን አውቶ ይገባላችኋል፣ ወይም ደግሞ ይሄን በትክክል ጽፍና ታስገባላችሁ ማለት ነው። ይሄንን ከጻፋችሁ ጊቫዌይ ላይ መሳተፍ ትችላላችሁ ማለት ነው። ይሄንን ካደረጋችሁ በኋላ ከታች ሳይን አፕ ኤንድ ሪሲቭ ኤ ኒው ዩዘር ጊፍት የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ከዛም በምትመለከት መልኩ ይመጣላችኋል። አምኖት ሮቦት የሚለውን ቬሪፋይ ታደርጋላችሁ ማለት ነው። እዚህ ጋር የተጠይቃችሁትን በትክክል ትሞላላችሁ ማለት ነው። ይህንን ካደረጋችሁ በኋላ ከታች ኔክስት የሚለውን ትነኩታላችሁ። በመቀጠልም የሚጠይቁትን በትክክል ከሞላችሁ በኋላ እዛም በኢሜይል ኮድ በምትመለከቱት መልኩ ይላክላችኋል። ለእኔ የተላከልኝ 513 464 ነው ማለት ነው። ይህንን ኮድ በትክክል አስገባለሁኝ ማለት ነው። ከዛም በኋላ እዚህ ጋር ፓስወርዳችሁን ክሬት እንድታደርጉ ይጠይቃችኋል ማለት ነው። እዚህ ጋር ክሬት የምታደርጉት ፓስወርድ ከ8 ዲጂት እስከ 32 ዲጂት መሆን አለበት። እንዲሁም ደግሞ የሌተሮች የቁጥሮች እንዲሁም ደግሞ የስፔሻል ካራክተሮች ኮምባይኔሽን መሆን አለበት ማለት ነው። ፓስወርዳችሁን በዚህ መልኩ ካስገባችሁ በኋላ ከታች ኔክስት የሚል አለ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። ከዛም በምትመለከቱት መልኩ ሎድ ካደረገ በኋላ በዚህ መልኩ ይመጣላችኋል ማለት ነው። እንግዲህ ፕላትፎርሙ ይህንን ይመስላል ማለት ነው። እዚህ ጋር ከገባችሁ በኋላ አፕሊኬሽን አለው። ያን አፕሊኬሽኑን ለማግኘት እዚህ ጋር ከጉግል ፕሌይ ላይ ማውረድ ትችላላችሁ ማለት ነው። ፕሌይ ስቶር ላይ እንደምትመለከቱት አፕሊኬሽኑ ይሄንን ይመስላል ማለት ነው። 4.4 ሪቪው አለው፣ እንዲሁም ደግሞ ከ500,000 በላይ ዳውንሎድ አለው ማለት ነው። ይህንን አፕሊኬሽን ዳውንሎድ አድርጋችሁ ኦፕን ትሉታላችሁ ማለት ነው። እኔ ኦልሬዲ አካውንት ስላለኝ በዚህ መልኩ ገብቻለሁ ማለት ነው። እዚህ ጋር እንደምትመለከቱት ይሄንን ይመስላል ማለት ነው አፕሊኬሽኑ። እዚህ አፕሊኬሽን ላይ እኔ 10.02 አካባቢ USDT ያለኝ ማለት ነው። እዚህ ፕላትፎርም ላይ ይህ USDT ያለኝ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት እኔ አካውንቴን ቬሪፋይ ወይም ደግሞ አፕሩቭ አድርጌያለሁ ማለት ነው በአይዲ። እናንተ በአይዲ ቬሪፋይ ሳታደርጉም ቢሆን መጠቀም ትችላላችሁ ማለት ነው። ስለዚህ እንግዲህ እዚህ አፕሊኬሽን ላይ የምንገለገልባቸውን አገልግሎቶች አሳያችኋለሁ። ከዚህም ባለፈ እንግዲህ እዚህ ጊቫዌይ ላይ እንዴት አድርጋችሁ መሳተፍ እንደምትችሉ አሳያችኋለሁ ማለት ነው። እንግዲህ ይህ ፕላትፎርሙ ልክ እንደምትመለከቱት ከባይናንስ ወይም ደግሞ ከኦኬኤክስ ወይም ደግሞ ከሌሎች ኤክስቼንጆች ጋራ ተመሳሳይ የሆነ ኢንተርፌስ አለው። ውስጡም ከገባችሁ በኋላ ሁሉ ነገሩ ተመሳሳይ ወይም ደግሞ ተቀራራቢ ነው ማለት ይቻላል ማለት ነው። እዚህ ጋር ሆም ስትሉ እዚህ ጋር እንደምትመለከቱት ይህን ማየት ትችላላችሁ። እዚህ ጋር WEX የሚለው የራሱ የዚህ የፕላትፎርም ወይም ደግሞ የኤክስቼንጁ ኮይን አለ ማለት ነው። እዚህ ጋር ዊክስ የሚል ነው። እንደምትመለከቱት 0.03 ነው ፕራይሱ ማለት ነው። እዚህ ጋር የቢቲሲን ፕራይስ ማየት ትችላላችሁ። እንዲሁም ደግሞ የሌሎችን ክሪፕቶ ከረንሲዎችን ፕራይስ እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር ማርኬት የሚለው ውስጥ ከገባችሁ ደግሞ እዚህ ጋር ያለውን ማርኬቱን ማየት ትችላላችሁ። እንዲሁም ደግሞ እዚህ ጋር ፊውቸር ትሬድ የምታደርጉበት ነው ማለት ነው። እዚህ ጋር ደግሞ ስፖት ትሬድ ማድረግ ከፈለጋችሁ ወይም ደግሞ ኮፒ ትሬድ ማድረግ ከፈለጋችሁ ትሬድ የምታደርጉበት ቦታ አለ ማለት ነው። እንዲሁም ደግሞ እዚህ ጋር ያላችሁን አሴት ማየት የምትችሉበት ቦታ አለ ማለት ነው። እዚህ ጋር ሆም የሚለው ጋር እንመለስና ሪዋርዳችሁን ለመቀበል ወይም ደግሞ ለኒው ዩዘር የተባለውን ጊፍት ለመቀበል ምንድነው የምታደርጉት? እዚህ ጋር ሪዋርድስ የሚል አለ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። ይህንን ከነካችሁት በኋላ በዚህ መልኩ ይመጣላችኋል ማለት ነው። እዚህ ጋር ፖፑላር ኢቨንቶች አሉ፣ እንዲሁም ደግሞ ለአዲስ ዩዘሮች የተዘጋጁ ጊቫዌዎች አሉ ማለት ነው። እዚህ ጋር ኒው ዩዘር የሚለው ውስጥ ከገባችሁ በኋላ እዚህ ጋር እንደምትመለከቱት በርካታ ዌልካም ቦነሶች አሉ ማለት ነው። እዚህ ጋር ዌልካም ቦነስ ይላል ማለት ነው። እስከ 30,000 USDT ድረስ ማሸለም የሚችል ዌልካም ቦነስ አለ ማለት ነው። እዚህ ጋር እንደምትመለከቱት 3 አይነት ዌልካም ቦነሶች አሉ ማለት ነው። የመጀመሪያው ከ10 USDT እስከ 100 USDT ድረስ የምታገኙበትን ኩፖን ነው የምታገኙት። ይሄ ምንድነው ሪከቨሪ ፎን ነምበር እንዲሁም ደግሞ ኢሜይላችሁን በማስገባታችሁ ብቻ ነው ማለት ነው እዚህ ላይ መሳተፍ የምትችሉት። ከናንተ የሚጠበቀው ስልክ ቁጥራችሁና ኢሜይላችሁን ማገናኘት ነው ማለት ነው። ይሄንን ካደረጋችሁ በኋላ ከታች ቪው የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ከዛም በዚህ መልኩ የሚመጣላችሁ ይሆናል። ከዛም እዚህ ጋር ስትመጡ ኢሜይላችሁና ስልክ ቁጥራችሁ ቬሪፋይ መሆኑን የራይት ምልክት ያመጣላችኋል ማለት ነው። እኔ ይሄንን ስለነካሁት ነው ማለት ነው። አንደር ሪቪው ብሎኛል። በ48 ሰዓት ውስጥ ውጤቱን ማየት የሚችል ይሆናል ማለት ነው። እንዲሁም ደግሞ እዚህ ሁለተኛው ላይ 20 USDT የምታገኙበት ምንድነው ፊውቸር ትራንስፈር ካደረጋችሁ ትራንስፈር አትሊስት 100 USDT ቱ ዩር ፊውቸር አካውንት ወደ ፊውቸር አካውንታችሁ ላይ በሚኒመም 100 USDT ትራንስፈር የምታደርጉ ከሆነ እና ለአንድ ቀን ያክል ማቆየት
የምትችሉ ከሆነ እስከ 20 USDT ድረስ ክላይም ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ እዚህ ጋር 500 USDT መሸለም የምትችሉበት ሪዋርድ አለ ማለት ነው። እነዚህም ላይ መሳተፍ ትችላላችሁ ማለት ነው። እነዚህ ሶስቱ ላይ ተሳትፋችሁ በቀላል ማግኘት ትችላላችሁ ማለት ነው። ከዛም ባለፈ ደግሞ በየጊዜው የሚወጡ ሪዋርዶች አሉ ማለት ነው። እነዚህም ሪዋርዶች ላይ እንግዲህ እዚህ ጋር ፖፑላር ኢቨንቶች አሉ። እነዚህም ላይ ቼክ እያደረጋችሁ መሳተፍ ትችላላችሁ ማለት ነው። ስለዚህ እኔ እዚህ ጋር እንደምትመለከቱት 10 USDT ያለኝ ይህንን USDT ተጠቅሜ እስኪ እንዴት ፊውቸር ትሬድ እንደምናደርግ እዚህ ፕላትፎርም ላይ ላሳያችሁ ማለት ነው። ፊውቸር ትሬድ ለማድረግ እንግዲህ መጀመሪያ እዚህ ጋር ፊውቸርስ የሚል አለ። እሱን አንድ ጊዜ እነካዋለን ማለት ነው። በመቀጠልም እዚህ ጋር ሌቨሬጃችሁን ማስተካከል ትችላላችሁ። በመቀጠልም እዚህ ጋር ፊውቸር ላይ እናንተ ሪሰርች በሰራችሁት መሰረት ትሬድ ማድረግ የፈለጋችሁትን ኮይን ትመርጣላችሁ ማለት ነው። ወይም ደግሞ አሴት ትመርጣላችሁ ማለት ነው። እኔ እንደምትመለከቱት እዚህ ጋር ቶንን መርጫለሁኝ ማለት ነው። ይህንን ከመረጥኩኝ በኋላ እንግዲህ እዚህ ጋር በማርኬት ኦርደር ወይም ደግሞ በሊሚት መልኩ ማስቀመጥ እችላለሁ ማለት ነው። ለምሳሌ እኔ ሊሚት ለማስቀመጥ ፈልጋለሁ። ሊሚት የሚለውን ነካዋለሁኝ ማለት ነው። ሊሚት ማድረግ የፈለኩበትን ቁጥር እዚህ ጋር እንደምትመለከቱት አስቀምጣለሁኝ ማለት ነው። ለምሳሌ 3.9 ላድርገው ማለት ነው። ይህንን ካደረግኩኝ በኋላ እዚህ ጋር ደግሞ አማውንት የሚል አለ። እዚህ ጋር USDT አማውንቱን ታስገባላችሁ ማለት ነው። ይህንን ወደ ጎን በማድረግ እዚህ ጋር መጨመር ትችላላችሁ። ያላችሁን 100% ማስገባት ወይም በ100% ባላችሁ ባላንስ መግዛት ወይም ደግሞ በ30 በ20% በፈለጋችሁት ማስገባት ትችላላችሁ። ወይም ደግሞ በUSDT የሚለውን እዚህ ጋር ከመረጣችሁ በኋላ እዚህ ጋር ቁጥርም ማስገባት ትችላላችሁ። ለምሳሌ በ2 USDT መሄድ ከፈለጋችሁ 2 USDT የሚለውን ትነካላችሁ ማለት ነው። እዚህ ጋር ቲፒ እና ኤስኤላችሁን በትክክል ታስቀምጣላችሁ ማለት ነው። ቲፒ ማለት ቴክ ፕሮፊት ሲሆን ኤስኤል ማለት ደግሞ ስቶፕ ሎስ ወይም ደግሞ ከዚህ በላይ ማጣት አልፈልግም ማለት ነው። ቲፒ ደግሞ ማለት ፕሮፊታችሁን የምትወስዱበት ማለት ነው። ይህንን ካደረጋችሁ በኋላ ሴል ስለሆነ የፈለግነው ኦፕን ሾርት የሚለውን እናስቀምጠዋለን ማለት ነው። እዚህ ጋር ይችን ከነካችኋት በኋላ እዚህ ጋር ስቶፕ ሎስ እና ቴክ ፕሮፊታችሁን በትክክል ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ቴክ ፕሮፊቴን ማስቀመጥ እችላለሁ ማለት ነው። እንዲሁም ደግሞ እዚህ ጋር ስቶፕ ሎሴን በትክክል ማስቀመጥ እችላለሁ። እኔ የፈለግኩት ላይ አድርጌ ስቶፕ ሎሴን ማስቀመጥ እችላለሁ ማለት ነው። ይህንን ካስቀመጥኩኝ በኋላ ከታች በኩል ኮንፊርም የሚል አለ። እሱን አንድ ጊዜ ነክቼ ስቶፕ ሎስ እና ቴክ ፕሮፊቴ እንዲቀመጥ ማድረግ እችላለሁ ማለት ነው። እንግዲህ ከዚህም በተጨማሪ እዚህ ፕላትፎርም ላይ ያላችሁንም ባላንስ ደግሞ ዊዝድራው ማድረግ ትችላላችሁ፣ ትራንስፈር ማድረግ ትችላላችሁ፣ እንዲሁም ደግሞ ዲፖዚት ማድረግ ትችላላችሁ ማለት ነው። ልክ እንደ ሌሎች ኤክስቼንጆች እንዳልኳችሁ እንደነ ባይናንስ እንደነ ባይቢት እንዲሁም ደግሞ እንደ ኦኬኤክስ እና ሌሎች ኤክስቼንጆች አይነት ኤክስቼንጅ ነው ማለት ነው። ስለዚህ እዚህ ጋር ትራንስፈር ማድረግ ከፈለጋችሁ እዚህ ጋር ትራንስፈር ማድረግ ትችላላችሁ። እንዲሁም ደግሞ ዲፖዚት ማድረግ ከፈለጋችሁ እዚህ ጋር ዲፖዚት የሚለውን ከነካችሁት በኋላ እዚህ ጋር ዲፖዚት ማድረግ የፈለጋችሁት በኦንቼን ከሆነ በኦንቼን እንዲሁም ደግሞ በክሪፕቶ ከሆነ በክሪፕቶ ከዛም በኋላ ይህንን ከመረጣችሁ በኋላ ዲፖዚት የምታደርጉትን አሴት ትመርጣላችሁ። USDT የሚለውን ነው ብዙ ጊዜ የምንጠቀመው። ከዛም በመቀጠል እዚህ ጋር ኔትወርክ ትመርጣላችሁ ማለት ነው። TRC ቲዮኒ ከሆነ TRC ቲዮኒ እንዲሁም ደግሞ BP ቲዮኒ ከሆነ BP ቲዮኒ፣ ሌሎችም ኔትወርኮች አሉ። እዚህ ውስጥ ካሉት ውስጥ ትመርጣላችሁ ማለት ነው። ይህንን በትክክል ከመረጣችሁ በኋላ የሚሰጣችሁ አድሬስ ይኖራል። እንደተለመደው ይህን አድሬስ ኮፒ ካደረጋችሁ በኋላ በዚህ መልኩ ዲፖዚት አድርጋላችሁ የፈጠነ ወደ አካውንታችሁ ላይ የሚገባላችሁ ይሆናል ማለት ነው። እንዲሁም ደግሞ ዊዝድሮው ማድረግ ከፈለጋችሁ እዚህ ጋር ዊዝድሮው የሚል አለ። እሱን አንድ ጊዜ ከነካችሁት በኋላ እዚህ ጋር ዊዝድሮው የምታደርጉበትን ኔትወርክ ትመርጣላችሁ። መጀመሪያ ኔትወርካችሁን በዚህ መልኩ ከመረጣችሁ በኋላ እዚህ ጋር አድሬሳችሁን አምጥታችሁ ፔስት ታደርጋላችሁ ማለት ነው። ይህንን ካደረጋችሁ በኋላ ከታች ሰብሚት ትሉታላችሁ። በትክክል ዊዝድሮው እንዲሁም ደግሞ ዲፖዚት ማድረግ ትችላላችሁ ማለት ነው። እንግዲህ ለዛሬ ጀላችሁ የመጣሁት ይህንን ይመስል ነበረ። እንግዲህ እዚህ ፕላትፎርም ላይ በዚህ መልኩ ተሳትፋችሁ ተሸላሚ እንደምትሆኑ ተስፋ አድርጋለሁኝ። በቀጣይ በሌላና በምርጥ ቪዲዮ እስከምንገናኝ ድረስ ይመቻችሁ።